ሰላም ጤና ይስጥልን ውድ የኪንግስ ሙቪ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ የቦሊውድ የፊልም አክተር ተመልሰን መጥተናል። ስለዚህ አክተር ብዙዎች የሚወዱትና የሚያወድሱት አክተር ነው። ስለሱ ባዮግራፊ የምንቃኝ ይሆናል። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት በማድረግ ያበረታቱን። አንዳንዶች ጥሩ ይተውናሉ፣ ሌሎች ደግሞ ጥሩ ፊልም ይሰራሉ። አንዳንዶች ደግሞ ጥሩ ትወናን ለማሳየት ይጥራሉ፣ ይደክማሉ። ነገር ግን አንድ አክተር አለ፣ ትወናን መሞከር ሳይሆን የትወና ሌላኛው ስሙ ነው ይሉታል። ይህም አክተር ፍጹም ተዋናይ የሆነና የቦሊውድ ግርማ ሞገሱ ብዙዎች በችሎታው የመሰከሩለት እና የሚያወድሱት አንዱና ብቸኛው ሜጋ የሆነው አክተር ተወዳጁ አሚር ካሃን ነው። ስለ አሚር ካሃን ባዮግራፊ ጥቂት ነግራችኋለሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ በድጋሚ እንዳይረሱ። ሙሉ ስሙ መሐመድ አሚር ሁሴን ካሃን ሲሆን የተወለደውም በማርች 14 1965 ዓ.ም በህንድ ሙምባይ ውስጥ ነው። ፊልም ላይ ካሉ ቤተሰቦች የተወለደ ሲሆን አባቱ ጣሂር ሁሴን ፕሮዲውሰር የነበረ ሲሆን አጎቱ ደግሞ ናስር ሁሴን የተባለ ታዋቂ የፊልም አክተር ነበር። አሚር በዶንያ ኪ ባራት የተሰኘ ፊልም ላይ በ1973 ዓ.ም ለመጀመሪያ ጊዜ በልጅነቱ ማለት ነው የተወነ ሲሆን በዚህም በብዙዎች ዘንድ ወደፊት ትልቅ ደረጃ እንደሚደርስ ተተንብዮለት ነበር። የአሚር ካሃን የኮከብ ጉዞ በካያማ ኬሲ ካያመት ታክ በ1988 ዓ.ም ማለት ነው መሪ ተዋናይ ሆኖ የመጣ አሚር ካሃን በዚህ ፊልም አዲሱ የሀገሪቱ የፍቅር ጀግና ሆኖ በብዙዎች ዘንድ ትልቅ ተወዳጅነትና ተቀባይነትን እንዲያገኝ አድርጎታል። በሚያምር ቁመና እና ልዩ በሆነ ትወና ብቃቱ ቸኮሌቱ ልጅ የሚል ቅጽል ስምም ተሰጥቶታል። በዚህ ብቃቱ ብዙም ሳይቆይ ከፍተኛ ጀግንነት ወደ ሁለገብ አርቲስት በመሸጋገር በፍቅር፣ በቀልድ፣ በድራማ እና ብዙ የተለያዩ ሚናዎችን በመስራት የተለየና የላቀ አክተር መሆኑን ለዓለም አሳይቷል። የአክተሩን ተጽዕኖዎች ስንመለከት በትጋትና እንከን የለሽ የትወና ብቃቱ ሚስተር ፐርፌክሽኒስት በመባል የሚታወቀው ይህ ንጉሥ ብዙ ስኬቶችንና ክብሮችን በተለያየ ጊዜ አግኝቷል። በተለይ አንዳንድ ታዋቂ ፊልሞቹ ለምሳሌ በ2001 ዓ.ም የተሰራው ላጋን የተሰኘው ፊልሙ በአካዳሚ ሽልማት ለኦስካር ተመርጦ ነበር። በዚያ አላበቃም። ራንግ ዴባ ሳንቲ የተባለው በ2006 ዓ.ም የተሰራው ፊልሙ በወጣቶች ላይ ሰፊ ማህበራዊ ግንዛቤ ያስጨበጠ ነበር። ሌላው ቴሬ ዛሚን ፓር በ2007 ዓ.ም የተሰራ ፊልሙ በልጆች ትምህርት ላይ ትልቅ አዎንታዊ አስተዋጽኦ አድርጎ ያለፈ ፊልም ነበር። ሁላችንም ደግሞ አሁን ቅርብ ጊዜ የምናስታውሰው የምንወደውም ጭምር ገጅኒ የተሰኘው ጉደኛ ፊልሙ በ2008 ዓ.ም የመጀመሪያው 100 ክሮክ የተሻገረ የቦሊውድ ምርጥ ፊልም ሆኗል። አረ ይሄኛውን እንኳን በቀባል ነግራችሁም ትገምቱታላችሁ። ይሄኛው ፊልሙ ይለይባቸዋል። 3 ኢዲየትስ በ2009 ዓ.ም በዓለም ዙሪያ በጣም ተወዳጅ ከሆኑ ፊልሞች አንዱ ነበር። 3 ኢዲየትስን ያላየ ሰው አይኖርም ብዬ አስባለሁ። ካላያችሁም ብታዩትም ራሱ ደጋግማችሁት አይሰለችም። ፊልሙ በጣም ምርጥ ፊልም ነው። ፒኬ 2014 ዓ.ም በወቅቱ የህንድ ከፍተኛ ገቢ ያስገኘ ፊልም ነበር። አሁን ደግሞ ከሁለት ሴት ልጆች ጋር የሰራው 2016 ላይ ዳንጋል። ይህ ፊልሙ በቻይና ከፍተኛ ስኬትና ከፍተኛ ገቢ ያስገኘ የህንድ ፊልም ነው። የምናወራው ስለ አሚር ካሃን መሆኑ እንዳይዘነጋሽ። አሚር ካሃን እኔ በግሌ የማደንቀው ምርጡ የህንድ ፊልም ሰሪ አክተር ነው። ስኬቶችና እውቅናዎቹ ስንመለከት በብሔራዊ የፊልም ሽልማት እና በበርካታ የፊልም ፍሬም ሽልማቶች በተለያየ ጊዜ ያገኘ ሲሆን በ2003 ዓ.ም በፖንድማ ሽሪ እና በ2010 ዓ.ም በፖንዳማ ቡሻን በህንድ መንግስት የተበረከተለት እውቅናን አግኝቷል። ከዚህም በተጨማሪ አሚር ካሃን በ2013 ዓ.ም በታይም መጽሔት 100 ተጽዕኖ ፈጣሪ ሰዎች መካከል ተካቷል። ልብ በሉ 100 ተጽዕኖ ፈጣሪ ሰዎች መካከል
ተካቷል። ማን ነው ይዘው ካልን ማን ሊሆን ይችላል? አሚር ካን ነው። በቃ በህንድ በቻይና እና በመካከለኛው ምስራቅ በእኩል አይን ከሚታዩ ጥቂት የህንድ አክተሮች መካከል አንዱ አሚር ካን ነው። ከሲኒማ ባሻገር አሚር ካን የህፃናት ጥቃት የተመለከቱና የጤና እንክብካቤ በሚሹ ማህበራዊ ጉዳዮች ላይ በመሳተፍና ችግሮችን በመፍታት ይታወቃል። ሌላው አሚር ካን የሚያስገርመው ነገሩ ትርጉም ባለው ስራው ላይ ብቻ በማተኮር ትርጉም ባላቸው ስራዎች ላይ በማተኮርና በዝቅተኛ የአኗኗር ዘይቤ ይታወቃል። ያን ያህል ቅንጦት የሚወድ አክተር አይደለም። አሚር ልብ በሚያቀልጡ አይኖቹ ከባድ በሆኑ የስክሪፕት መረጣው እና የፊልም ጥራትን ለማረጋገጥ አንዳንድ ጊዜ በአመታት ውስጥ በአንድ ፊልም ላይ የሚሰራ ቆራጥ ፍጹም ጠቢብ በሆነ ባህሪውም በብዛት ይታወቃል። አሚር ካን ከፊልሙ በተጨማሪ በሚሊዮኖች የሚቆጠሩ አድናቂዎች ባለው ዲሲፕሊን፣ በማህበራዊ አሳቢነቱ እና ለሲኒማ ባለው ፍቅር ይወዱታል። አሚር ካን ተዋናይ ሳይሆን እሱ አንድ ትልቅ የሲኒማ ተቋም ነው ሲሉ አድናቂዎቹ ይገልጹታል። ቦሊውድን ያለ አሚር ካን ማሰብም ሆነ ማለም የማይሆን ነገር ነው። ይህ ሁላችንም የምንስማማበት ነገር ነው። ይህ አክተር እያደር እንደ ወይን እየጣፈጠ ሚሊዮኖችን በማስደመም ዛሬም እንዳማረበት አለ። እኔም ለአሚር ካን ያለኝ አድናቆት በቃ እንዴት ልበላችሁ ማብቂያ የለውም። እስኪ የምትወዱት ስለሱ የተሰማችሁን ስሜት፣ ለሱ ያላችሁን አድናቆት፣ የሚሰማችሁን ነገር ብቻ በኮሜንት አሳውቁን። ኪንግስ ሙቪ ኢትዮጵያንን ስለ ሌላ የህንድ አክተር ሊሆን ይችላል ወይም የሆሊውድም የቦሊውድም የተመቻችሁን አክተር ስም ጻፉልን። ስለነዛ ሰዎች ባዮግራፊ እናቀርብላችኋለን። በድጋሚ ኪንግስ ሙቪ ኢትዮጵያንን ላይክ፣ ሼር፣ ኮሜንት በማድረግ ያበረታቱን። እንወዳችኋለን። መልካም ጊዜ።